አውሮፓውያኖች በእውነት ረሱል ማንነታቸውን አያውቁምን? በእውነት ሁላቸውም ስለሳቸው መጥፎ አመለካከት ነው ያላቸው? ሙሐመድ በምዕራባውያን እይታ በቻርሊ ሂብዶ ጋዜጣ ስለ ረሱል ሰለላሁ ዐለይሂ ወሰለም መጥፎ አመለካከት እንዲሰፍርና ረሱል ሲሰደቡ የፈረንሳይ መንግስት ሐሳብን በነጻነት የመግለጽ መብት ብሎ ማስተባበሉ የምዕራባውያንን ሁሉ አመለካከት ይወክላል ማለት አይደለም። ታሪክ እንዳስተላለፈልን ብዙ የአውሮፓውያን ታላላቅ ሰው ተብሎ የሚታሰቡ ምሁራኖች፣ ፖለቲከኞች፣ ፈላስፎች፣ ደራሲዎችና በሌላ ዘርፍ የተማሩ ሰዎች ስለ ሙሐመድ ጥሩ አመለካከት ነበራቸው። ማይክል ሃርት በብሬንስቶን ዩኒቨርሲቲ የስነ ፈለክ ፕሮፌሰር ነበር። በ1978 The 100 A Ranking of the Most Influential Person in History የተባለ መጽሐፍ ጽፏል። በዚህ መጽሐፍ በሰው ልጅ ታሪክ ላይ ከፍተኛ ተጽዕኖ ያሳደሩ 100 ሰዎች በደረጃ ይጠቅሳቸዋል። በአንደኝነት ያስቀመጣቸው ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለምን ነው። ምክንያቱን እንዲህ ብሎ ይገልጻል። ሙሐመድ በዓለም ላይ ከፍተኛ ተጽዕኖ አሳዳሪ ከሆኑ ሰዎች ስም ዝርዝር ውስጥ በመጀመሪያ ደረጃ በመሪነት እንዲመራ መምረጤ አንዳንድ አንባቢያንን ሊያስገርም ይችላል፣ ሌሎችም ሊጠይቁ ይችላሉ። ነገር ግን በታሪክ ውስጥ በሃይማኖትም ሆነ በዓለማዊ ጉዳዮች እጅግ የተሳካለት ብቸኛ ሰው እርሱ ብቻ ነው። ኤድዋርድ ሞንቴ በ19ኛው ክፍለ ዘመን የኖረ የፈረንሳይ ፈላስፋ ነው። አረብ የሚል መጽሐፍ ጽፏል። ስለ ሙሐመድ እንዲህ ይላል። ሲያስተዳድሩ በኢኽላስ ንያ በሐቅና በልስላሴ ነበር። በጊዜው ከነበሩ አረቦች በብልሃት በርህራሂና በመሪነት የላቁ ነበሩ። አረቦች ጭራሽ ያላዩትን ህይወት እንዲያዩ አድርገዋቸዋል። እናም እስከ ዛሬ ድረስ የቀጠለ የመንግስት መሰረትን አስይዘዋል። ሞንቴጎምሪ ዋት በ1909 የተወለደ እንግሊዛዊ ኦሪየንታሊስት ነበር። በተለያዩ ዩኒቨርሲቲዎች ኦክስፎርድን ጨምሮ ተምሯል። ከ1964 እስከ 1979 በኤድንበርግ ዩኒቨርሲቲ የአረብና ኢስላሚክ ጥናት ፕሮፌሰር በመሆን ያገለገለ ሲሆን በቁርአን ብዙ ጥናቶች አቅርቧል። ሙሐመድ አት መካ እና ሙሐመድ አት መዲና የሚል መጽሐፍትንም ደርሷል። ይህ ፕሮፌሰር ለረሱል ሰለላሁ ዐለይሂ ወሰለም ያለውን አድናቆት እንዲህ በማለት ይጠቅሳል። ሙሐመድ በምዕራባውያን ታሪክ ታላቅ ሰው ከመሆናቸው አንጻር የሚገባቸውን ክብርና ልቅና አልቸሯቸውም። ጃን ጃክ ሮስ በ1778 በጄኔቫ ከተማ የተወለደ ፈረንሳዊ የእጽዋት ተመራማሪ፣ ፈላስፋ፣ ደራሲና ምሁር ነው። በአውሮፓ ታሪክ ውስጥ ከነበሩት ተጽዕኖ ፈጣሪ ጸሐፊዎች አንዱ ነበር። ስራዎቹ በትምህርት፣ በስነ ጽሑፍና በፖለቲካ ላይ ተጽዕኖ አሳድሯል። የፈረንሳይ አብዮት እንዲፈነዳ ምክንያት ሆኗል። ስለ ረሱል ዐለይሂ ሰላቱ ወሰላም እንዲህ ብሏል። እስከ ዛሬ ድረስ በሰው ልጅ ታሪክ እንደ ሙሐመድ ከሰዎች ልብ ጣዖት መገዛትን ነቅሎ አንድ የሆነውን ፈጣሪ አላህን ብቻ እንዲገዙ ማድረግ የቻለ የለም። ህይወቱን እውነተኛና ታማኝ ሆኖ ባይጀምር ኖሮ የቅርብ ሰዎች ባላመኑት ነበር። ጆርጅ በርናርድ ሻው የአየርላንዳዊ ጸሐፌ ተውኔት ነበር። በ1856 በደብሊን የተወለደው ጆርጅ በዓለም ደረጃ ዝነኛ ከሆኑ ጸሐፊዎች አንዱ ነው። እንደ አውሮፓውያን አቆጣጠር በ1925 በስነ ጽሑፍ የኖቤል ሽልማት ተሸላሚና በ1938 ለምርጥ ስክሪን ፕሌይ የኦስካር አሸናፊ ብቸኛ ሰው ነው። ስለ ረሱል ሰለላሁ ዐለይሂ ወሰለምና ስለ እስልምና እንዲህ ይላል። ስለ ሙሐመድ ዲን ሳነብ ትልቅ ሃይማኖት መሆኑ ተሰምቶኛል። ይህ ታላቅ ሃይማኖት ሁኔታዎች ከተመቻቹ በቅርብ ቀን ዓለምን እንደሚገዛና ሰዎችም አክራሪነታቸውን ትተው ስለዚህ ሃይማኖት በይበልጥ ያውቃሉ። በርትራንድ ሩሴል 1872 ብሪቲሽ ፈላስፋ፣ ሎጂሽያን፣ የሂሳብ ሊቅ፣ የታሪክ ምሁርና የማህበራዊ ተቺ። በህይወቱ በተለያዩ ወቅቶች አስል ሊበራል፣ ሶሻሊስትና ሰላማዊ ነበር። በ20ኛው ክፍለ ዘመን የኖቤል ፕራይዝ ተሸላሚ ነበር። ስለ ረሱል እንዲህ ይላል። ስለ እስልምናና ሙሐመድ አንብቤያለሁ። ሳነብም ይህ ሃይማኖት የዓለምና የሰው ልጅ ሃይማኖት ለመሆን የመጣ መሆኑን ተረዳሁኝ። ሙሐመድ ይዞት በመጣው አስተምህሮና በቁርአን ከተዘረዘሩ ብዙ ነገሮች መካከል እኛ ትንሹን ተጠቅመን ትላልቅ ሽልማቶችን እየተሸለመን እንገኛለን። ጎስታቭ ሌቦን በ1841 የተወለደ ፈረንሳዊ ሐኪምና የታሪክ ምሁር ነበር። በአውሮፓ፣ በኤዥያ እና በሰሜን አፍሪካ ሰርቷል።
ጉስታቭ ሌቦን የእስልምና ስልጣኔ በምዕራቡ ዓለም ላይ ጠቃሚ ነው ብሎ ስለሚያምን የአብዛኞቹን የአውሮፓ ታሪክ ጸሐፊዎች አካሄድ አልተከተለም። ከጻፋቸው መጽሐፍ መካከል The Civilization of the Arabs in Andalusia የሚለው ይገኝበታል። ስለ ረሱልም ሰለላሁ ዐለይሂ ወሰለም እንዲህ ይላል። ሰዎች በስራቸው የሚመዘኑ ከሆነ እንደ ሙሐመድ ታላቅ ሰው በታሪክ ታይቶም አይታወቅም። ሳንት ሄላር በ1805 ፈረንሳዊ ፈላስፋ፣ ፖለቲከኛ፣ ጋዜጠኛና የምስራቃዊ ተመራማሪ ነው። ስለ ህንድ ቡድሃ ሃይማኖትና በእስልምና ዙሪያ መጽሐፍቶችን ጽፏል። ምስራቆችና ሃይማኖታቸው በተባለ መጽሐፍ ላይ እንዲህ ይላል። ሙሐመድ የሀገር መሪ ነበር። ለህዝቡ ህይወት፣ ኑሮና ነጻነት ይለፋ ነበር። ጥፋት የሚያጠፉና ከባድ ወንጀልን የሚሰሩትን ይቀጣ ነበር። ወደ አላህም ይጣራ ነበር። በዳዋ ጉዞውም ለጠላቶቹ ሳይቀር አዛኝና መሐሪ ነበር። ሰው ልጅ ሊኖረው ከሚችለው ትላልቅ ባህሪያቶች መካከል ሁለቱም ባህሪያቶች አቅፏል። እሱም ፍትሃዊነት እና መሐሪነት ነው። ሊዮ ቶልስቶይ በ1828 የተወለደ ሩሲያዊ ደራሲ፣ ማህበራዊ ለውጥ አራማጅ፣ የሞራል አሳቢና የቶልስቶይ ቤተሰብ ተደማጭነት አባል ነበር። እሱ በ19ኛው መቶ ክፍለ ዘመን የሩሲያ ስነ ጽሑፍ አምድ ተደርጎ የሚቆጠር ሲሆን አንዳንዶቹ ደግሞ በዘመናት ከታዩት ታላላቅ ልብ ወለድ ጸሐፊዎች አንዱ እንደሆነ ይገመታል። በረሱል ሙሐመድ ማንነትና ስብዕናቸው በጣም ከመመሰጡ የተነሳ አንዳንዶቹ ሰልሞ እንደሞተ ይናገራሉ። ስለሳቸው እንዲህ ይላል። ሙሐመድ ለመደነቅና ለመከበር የተዋረደና በደም የተጨማለቀውን የአረብ ሕዝብ ከሸይጣን እጅ አውጥቶ የክብርና የእድገት ጎዳና ላይ ማምጣቱ ብቻ በቂው ነው። የሙሐመድ ዲን ደግሞ ዓለምን መግዛቱ የማይቀር ነገር ነው። ምክንያቱም ከሰው ልጅ አስተሳሰብና ጥበብ በደንብ ስለሚዋሃድ። በተጨማሪም እንደዚህ ብሏል። አላህ መርጦ የመጨረሻ ነብይ አድርጎ የላከውን ሙሐመድ ከሚያደንቁ ሰዎች መካከል አንዱ ነኝ። ማህተመ ጋንዲ በ1869 የተወለደ ጠበቃና ፖለቲከኛ እንዲሁም መንፈሳዊ መሪ ነበር። በህንድ የነጻነት ንቅናቄ ወቅት ህንድ ነጻነቷን እንድታገኝ ትልቅ አስተዋጽኦ ነበረው። ስለ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላል። የብዙ ሚሊዮኖችን ልብ የገዛው ሙሐመድ ማወቅ ፈልግ ነበር። ማንነቱን ሳቅ እስልምና በሰይፍ ሳይሆን በረሱል መተናነስ፣ በቃሉ በመገኘቱ፣ ጀግንነቱ እና ገደብ የሌለው በአላህ መተማመኑ ነው ይህን ደረጃ ያስገኘው። ሰይፍ ሳይሆን እነዚህ ባህሪያት ናቸው መንገዱን የዘረጉት፣ መሰናክሎችንም ሊታለፍ የቻለበት ምክንያት። ብዙ የዓለማችን ታላላቅ የሚባሉ ሰዎች ስለ ረሱል ታላቅነት መስክረዋል። በፖለቲካ፣ በድርሰት፣ በፍልስፍናና ሌሎች ዘርፍ ላይ ያሉ ሰዎች ለነቢያችን ሰለላሁ ዐለይሂ ወሰለም ያላቸውን አክብሮት ለዓለም ይፋ አድርገዋል። እኛም ከብዙ በጥቂቱ አጋርተናችኋል። ግን ስለ ረሱል ታላቅነት በዚህ ብቻ የሚገደብ አይደለም። የእሳቸውን ታሪክ ጠለቅ ብለን ባወቅን ቁጥር ታላቅነታቸው በይበልጥ እየጎላ ይመጣል። ለዚህም ነው አላህ በቁርአኑ እንዲህ ያለው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። اللهم صل على محمد النبي الأمي اللهم صل على محمد